እንግዲህ ልጆቻችን ቀሩ፣ ልጆቻችን አልመጡልንም። ልጆቻችን እንግዲህ ትላንት በጉጉት ስንጠብቃቸው አልመጡም። ሀይሚዬም ብሩኬም ቲክታክ መንደርም ላይ የሉም። ኢንስታግራም ላይ እንግዲህ ሀይሚ ሼር አድርጋለች ፎቶዋ። የመልካም ነው፣ መልካም ይሆናል እኮ ሁሌም ገበሬ ዘር ዘርቶ መልካም ነገር አይደለም አጭዶም ያነሳ። አንዳንዴ ደግሞ የሚጎልበትን ጊዜ አለ። አንዳንዴ ደግሞ የዘራው ዘር እጅግ ፍሬማ የሚሆንበት ጊዜ አለ። ሁሉም አመት እኩል አያነሳም። ለምን ብትሉን ውጣ ውረድ ያልበዛበት ነገር መልካም አይሆንም። ውጣ ውረድ የበዛበት ነገር እጅግ ፍሬማ ነው። የነገያችሁ ተስፋ ይሰጣችኋል። ለነገያችሁ መልካም ይሆናል። የነገያችሁ እጅግ አስደናቂና አስገራሚ ነገር ይሆናል። ለምን መሰላችሁ? ፈጣሪ ያጣመረው እሱም አይለየው። ሰው ሊለየው አይችልም። ሰው ቢወጣ ቢወርድ ቢያወራ ወሬ ቢያመጣ አይለየውም። ግን በወሬ የብዙዎቹ ትዳር ፈርሰዋል። በወሬ ባሉባልታ የብዙዎቹ ህይወት ምንቅርቅር ብለዋል። አለመስማት በፍቅረኛችሁ መካከል በትዳራችሁ መካከል ሶስተኛ ወገን አላመስገባት፣ ነገሮቻችሁ ቁጭ ብላችሁ መፍታት፣ ውጭ ሰላም ውስጣችሁ ያለ ነገር ራሳችሁ በቤታችሁ መጨረስ ነው። እህቶቼም ብትሆኑ ወንድሞቼም ብትሆኑ አናችሁ። ሰላም ሰላም፣ ወደ ተመልካቾቼ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይብዛልኝ። እህታችሁ ዘርፍነሽ ነኝ። ከልብ አመሰግናለሁ። ሰብስክራይብ ያደረጋችሁኝ፣ ኮመንታችሁ፣ ላይካችሁ እያሳያችሁኝ ያላችሁ ከልብ አመሰግናለሁ። አሁንም ጉዞ ወደፊት። በስራ አናፍርም። በስራ በወሬና በሌብነት በአሉባልታ እናፍራለን። ፊት ለፊት ከዛ ስንጋፈጠው እናፍራለን። ስራ አያሳፍርም። የአረብ ሀገር እህቶቼ ጀግና ናችሁ። የአረብ ሀገር እህቶቼ ጀግና ነን። እውነቴ ነው የምላችሁ ጀግና ነን። ለምን የብዙ ህይወት አቃንተናል። የወንድሞቻችን ህይወት፣ የእህታችን፣ የእናት የአባታችን፣ የትዳራችን፣ የልጆቻችን የብዙ ህይወት ይዘን የምንጓዝ ሰው ነን። የአረብ ሀገር ሴት የሚደርሳት የለም። የአረብ ሀገር ሴት ጀግና ነች፣ ብርቱ ናት፣ ታታሪ ናት። ፀሐዩ ብርዱ የማይበግራት ናት። የአረብ ሀገር ሴት የሚመስላት የሌላት ናት። በማንም አፍ የምትነካ አደለችም። በማንም አፍ የምትሰደብ አደለችም። አው የአረብ ሀገር ሴት ነኝ፣ ጀግና ነኝ፣ እኮራበታለሁ። አረብ ሀገር መስራቴ እኮራበታለሁ። እውነቴ ነው የምላችሁ። ከየትኛውን ዶክተር፣ ከየትኛውን ከመንግስት ሰራተኛ፣ ከየትኛው እናንተ ትበልጣላችሁ። አንቺ ትበልጫለሽ፣ አንተ ትበልጣለህ። የአረብ ሀገር ጀግና ነች። ጀግና የብዙ አመል ችላ የብዙ አመል ተቋቁማ የምትራመድ ጀግና ነች የአረብ ሀገር ሴት። በእውነት ነው የምላችሁ ጀግና ነን፣ እኛ ጀግና ነን። የደከመ የተራበ ደርሰን፣ የታመመ አስታመን፣ ብንጠየቅ እጃችን ዘርግተን። የአረብ ሀገር ሴት ማለት እኮ የሚደርሳት የለም። እንቁ ወርቅ ናት እኮ ወርቅ 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 በቀላሉ አይሰጠም። ወርቅ ናት። ወርቅ የምትወዱት ትሰጡታላችሁ እንጂ የማትወዱት አትሰጡትም። ወርቅ የምትጠሉት ወርቅ አትሰጡትም። የአረብ ሀገር ሴት ወርቅ ናት። እና አሁንም ቢሆን ባለንበት ቦታ ልጆቻችን አንድ እንዲያደርግልን፣ ሀይሚና ብሩኬ አንድ እንዲያደርግልን በጸሎታችን በድዋችሁ እንድናስባቸው ሰላም ይሆናል ነገሩ፣ ሰላም ይሆናል ነገሩ፣ መልካም ይሆናል። ብዙ ጊዜ አበቃ ከተመ ብለን አልቅሰናል። ብዙ ጊዜ የሉም ተለያዩ ብለናል። ብዙ ጊዜ ብዙ ነገር አስበናል። መልካም ሆኖ አይተናቸዋል። መልካም ሆኖ አይተናቸዋል። ነገ መልካም ይሆናሉ። እነዚህ ልጆች የሚለዩ አይደሉም። እነዚህ ልጆች የጊዜያዊ አይደሉም። እንዲህ ነገር ብላዋለች እኮ ሀይሜ፣ ስራ አገናኝቶናል በስራ ነው ስትለው፣ እንዲህ ነገር እንዲህ የሚባል ነገር የለም አሁን አላት። እንዲህ የሚባል ነገር የለም። ምንድን ነው ያለ? ፍቅር ነው ያለ፣ ትስርስር ነው ያለ፣ የልባቸው መውደድ ነው ያለ። በአይናቸው ላይ ፍቅር አለ፣ በውስጣቸው በልባቸው የተተከለ ፍቅር አለ። ሀይሜ ለምንድን ነው ብሩኬ ከሴት ጋር ስታዩ የምትበሳጨው? ስለምትወደው ስለምታፈቅረው ቦታ ስለምትሰጠው የልጆቿን አባት ስለሆነ ነው። ነገ የትዳሬ አጋር ነው ስላለችው ነው። ያልሆነ ቦታ እንዳይወጥቅባት፣ ያልሆነ ቦታ እንዳይሳሳትባት ነው እኮ አጥብቃ የምትይዘው።
ለምንድን ነው ትዳራችሁ ለቀቅ የምታደርጉት? ከሆነ እንደፈለገ ወጥቶ ሲገባ እንደፈለገ ሲጠጣ እንደፈለገ ሲሆን ዝም የምትሉት ከሆነ እሱ አደጋ አለበት። ግን ዛሬ የተቆጠባችሁት ነገር፣ ዛሬ የያዛችሁት ነገር ለነገያችሁ መልካም ነው። እህቶች ይህን የምትሰሙ ስሙን ሁላችሁ ነገ መልካም ነገር ይሆናል። ነገ ጥሩ ነገር ይሆናል። ነገ እጅግ መልካም ነገር ይሆናል። ዛሬ ንቃችሁ የምታዩት ከሆነ ለነገ ያደጋለሁ፣ ለነገ ይጎዳችኋል፣ ለነገ አይጠቅማችሁ፣ ለነገ ለልጆቻችሁ አይጠቅማችሁ። ለምንድን ነው መልካም ነገር ያለው ነገር እጅግ ውጣ ውረድ ፈተና ቢበዛ ያ ፈተና በምን አልፈዋለሁ? እንዴት ነው ማልፈው? በህይወቴ እንዴት ነው ማልፈው? በትዳሬ እንዴት ነው ማልፈው? አልፎ ተርፎ በቤተሰቦቻችሁ ላይ በአሰሪዎቻችሁ ላይ ጫና ሲበዛባችሁ ነገ ለመልካም ነው። ነገ ለመልካም ነው። መልካም ነገር ስላላችሁ ነው። ያ ፍሬ ልትበሉት ስላሰበላችሁ ነው። እና መልካም ነገር ሲፈጠር መልካም ነገር ይፈጠራል ብላችሁ በእውነት መቀበል ነው ያለባችሁ። በሰማችሁት በንፋሱም በየትኛውም ነገር አትናወጡ። የሚያናውጥ ነገር በመሀላችሁ አይነው። መልካም ነገር ይኑራችሁ፣ መልካም ድንቅ ነገር ይኑራችሁ። አትናወጡ እህቶቼ። ለመልካም ነገር አስቡ። ለእህቶቻችሁ ሰላም፣ ለወንድሞቻችሁ ሰላም። እስኪ አሁን አንድ ፍሬ ልጅ ብሩኬን ቢሆን ሀይሜን ብትሆን በእነሱ ላይ ዛቻ፣ በእነሱ ላይ እንዲህ ነህ፣ እንዲህ አድርገሃታል፣ ልቧን እንዲህ ሰብረሃል፣ እንዲህ አድርገሃል። ኧረ ተው፣ ጥሩ አይደለም። ስለ እነሱ አታውቁ። አባት ያውቃል፣ እናት ታውቃለች፣ ወንድም እህት ያውቃል፣ ሁሉም ያውቃል፣ ሁሉንም ያውቃል። እንዲ አብርሽ ምንድን ነው ያለ? አንድ ጊዜ የሆነ ጥያቄ ተጠይቆ ምንድን ነው ያለ? ሀይሚ የኔና የብሩኬ ያላት ቦታ ይለያል አለ። የብሩኬ ያላት ፍቅር እጅግ ትልቅ ነው እና የኔን ያላት ፍቅር ያንሳል አለ። አስቡ፣ ከትዳራችሁ እኮ አታስበልጡት። እና ቤተሰቡ እኮ የፈለገ ብትወዱት የፈለገ ብታረጉት የፈለገ ብትሆኑለት ገመናችሁ ባላችሁ ነው የሚያውቀው። የውስጣችሁ ገመና ባል ነው የሚያውቀው። እናት ናት የምታውቀው። እውነቴ ነው የምላችሁ። ከአባታችሁ ልትደብቁ ትችላላችሁ፣ ከእህታችሁ ልትደብቁ ትችላላችሁ፣ ግን ከእናት ልትደብቁ አችሉም። እናት ገመና ናት። እናት ሁሉም ነገር ናት። እናት ሁሉም ነገር ናት። አስቡ፣ ቤተሰብ ያወቀ ፍቅር ነው እነሱ ጋር ያለ። ግን ለመለያየት ችኩላችሁ እኔ ከሱ ጎን ነኝ፣ እኔ ከንሱ ነኝ፣ እኔ ከእንደዚህ ነው። ክፍታፍ። እኛ ክፍታፍ አይደለንም። እኛ ሰዎች አሳድገናል። እኛ ብሩኬና ሀይሚ የፈለገ ሰው ይዘውልን ቢመጡ እነሱን ለማሳደግ በመሮጥ እንጂ ኮመንት በመጻፍ ላይክ በማድረግ ሰብስክራይብ በማድረግ እንሮጥ እንጂ እኛ ዛሬ በማንም የምንረገጥ አይደለንም። እነሱ ስለምንወዳቸው እነሱ ስለምናከብራቸው ተከትለን እንሂድ እንጂ ተከትለን እንሄዳለን፣ በሄዱበት እንሄዳለን። ለምን? መልካም ስብና ስላላቸው፣ መልካም ነገር ስላላቸው እና እኛ በማንም የምንረገጥ አይደለንም ዛሬ። እና አደራ ነው የምላችሁ፣ መልካም ነገር አስቡ።